ኩሳኖቭ ለሮድሪ ፓስ አደረገለት። ታዲያ ሮድሪ በአንድ ተች ለሴሜኒዮ ፓስ ሊያደርግለት ሲል ካሴሚሮ ኢንተርሴፕት አደረገው። እዚህ ጋር እንደምታዩት ካሴሚሮ ከዚህ ርቀት ተነስቶ ነው ኳሱን ኢንተርሴፕት ማድረግ የቻለው። በዚህ ቪዲዮ ከካሴሚሮ ኳሊቲዎች መካከል አንዱ የሆነውን ዲፌንሲቭ አክሽን እንመረምራለን። እንደተለመደው ቪዲዮውን ስትጀምሩት ከፎሎና ኮፒ ሊንክ ጋር ይሁን። ሰንዙ በዘ አርት ኦፍ ዋር መጽሐፉ ላይ ስለ ዲፌንሲቭ አክሽን እንደዚህ ይላል። መከላከል ማለት ጥቃት እስኪሰነዘር ድረስ በዝምታ መጠበቅ ሳይሆን የጠላትን ዓላማ ቀድሞ በመረዳት ድክመቶችን እንዳይጠቀም በሩቁ ማስቆም ነው ይላል። ካሴሚሮም ይሄንን ነው እያደረገ ያለው። ተጋጣሚዎች የሱን ደካማ ጎን እንዳይጠቀሙ አድርጎ ይቀድማቸዋል። እንደሚታወቀው ካሴሚሮ ከእድሜ ጋር በተያያዘ ፍጥነቱ እንደ ድሮ አይደለምና ድክመቱ ፍጥነቱ ነው ተብሎ ይታሰባል። ካሴሚሮ ታዲያ እነዚህን 3 ዘዴዎች በመጠቀም ነው የተጋጣሚን ጥቃት ማክሸፍ የሚችለው። እነሱም አንፕሬዲክቴብል ሌግ ሙቭመንት፣ ኮንፊውዚንግ ታክል እና ፖዚሽናል ሴንስ ኦፍ ዳንጀር ናቸው። አንድ ባንድ እናያቸው። እዚህ ጋር እንደምታዩት የፕሪሚየር ሊጉ ፈጣን ተከላካይ ሚኪ ቫንደቬን ኳስ እየገፋ ነው። ካሴሚሮ ደግሞ ከዚህ ጋር ተነስቶ ወደ እሱ እየሄደ ይገኛል። የሆነ ፖይንት ላይ ሲገናኙም እንደምታዩት የካሴሚሮ ሌግ ሙቭመንት የሚነግረን ሩጫውን ቀጥሎ ቫንደቬንን ቼዝ እንደሚያደርገው ነበር። ቫንደቬንም ያንን ገምቶ ድሪብል አድርጎት ሊያልፍ ሲሞክር ካሴሚሮ ድንገት እግሩን ዞር አደረገውና ኳሱን አስጣሉ። ሌላ ኤግዛምፕል ልጨምርላችሁ። እዚህ ጋር ደግሞ አንደርሰን ኳስ እየገፋ እየመጣ ነው። ካሴሚሮ ደግሞ በአቅራቢያው ይገኛል። እንደ ቅድሙ ሁሉ አሁንም ካሴሚሮ የእግሮቹ እንቅስቃሴ የሚሮጡ መስለው ድንገት ኳስ አስጣለ። ይሄንን ነው አንፕሬዲክቴብል ሌግ ሙቭመንት የምንለው። ወደ ሌላኛው ደግሞ እንለፍ። እዚህ ጋር አሌክስ ኢዎቢ ኳስ እየገፋ ነው። ካሴሚሮም ተጠጋውና አንዴ ወደ ቀኝ ሄድ ሲል ኢዎቢ ወደ ግራ ተርን አደረገ። መልሶ ካሴሚሮ ወደ ግራ ሄድ አለ። እናም ኢዎቢ ግራ ሲጋባ ታክል ወርዶበት ኳሱን አስጣሉ። እዚህ ጋር ደግሞ ራውል ሂሜኔስ ኳስ ይዟል። ካሴሚሮም ቀስ እያለ ተጠጋው። እናም እንደ ቅድሙ ሁሉ አንዴ ወደ ግራ አንዴ ወደ ቀኝ ሄድ ብሎ በታክል ኳሱን ማስጣል ቻለ። ይሄንን ደግሞ ኮንፊውዚንግ ታክል ብለን እንጠራዋለን። ኩሳኖቭ ለሮድሪ ኳሱን ፓስ ከማድረጉ በፊት ካሴሚሮ እዚህ ጋር ነው ያለው። ሮድሪና ሴሜኒዮ ደግሞ ስትሬት ናቸው። እናም ፐርፌክት ፓሲንግ ሌን አግኝተዋል። ነገር ግን ይሄን ሴታፕ ካሴሚሮ በደንብ አድርጎ እያየ ስለነበር እንደምታዩት ገና ኳሱ ሮድሪ ጋር ሳይደርስ ወደ ሴሜኒዮ መሮጥ ጀምሯል። ከዛም ኳሷ ሴሜኒዮ ጋር ሳትደርስ ለማስጣል ቻለ። እዚህ ጋርም ካያችሁት ኳስ ሴሜኒዮ ጋር እያለች ካሴሚሮ ከፎደን አጠገብ ነበር። ልክ ለሪኮ ሌዊስ ሲሰጠው ታዲያ ካሴሚሮ ፎደንን አንማርክ አድርጎት ከዛ ግን ወደ እሱ የሚያሳልፈውን ፓሲንግ ሌን በመዝጋት ኳስ እንዳይደርሰው ማድረግ ቻለ። እዚህ ጋር ደግሞ ሮቢንሰን ኳስ እየገፋ ነው። ታዲያ አማድና ብሩኖ ከሮቢንሰን ጎን እየተከተሉት ስለሆነ ወደ ግራም ሆነ ወደ ቀኝ መሄድም ፓስ ማድረግም አይችልም። ያለው አማራጭ ወደፊት ብቻ ነው። ይሄን የተረዳው ካሴሚሮ በምታዩት መልኩ ፊቱ ያለውን ሌን ዘጋበት። በዚህ ሰዓት ሮቢንሰንን አማራጭ አሳጥቶት ኳሱን ቀለል አድርጎ ተቀበለ። ይሄን ደግሞ ፖዚሽናል ሴንስ ኦፍ ዳንጀር ብለን እንጠራዋለን። ከካሴሚሮ ብዙ ብቃቶች መሃልም አንዱ ይሄ ነው። ስለ ካሴሚሮ ምን ሐሳብ አላችሁ?